ናርሲስት ጓደኛ ወይም ዘመድ ካላችሁ ራሳችሁን ከድብቅ ጥቃቶቻቸው እንዴት መከላከል ትችላላችሁ? ይህን ጥያቄ ከመመለሳችን በፊት ከትላንት ወዲያ ካቆምንበት ጥያቄ እንጀምር። ናርሲስቶች የቅርብ ጓደኛችሁ ሆነው ሳለ እውነተኛ ማንነታቸውን ለዓመታት የተደበቀባችሁ እንዴት ነው ከሚለው እንጀምር። አንደኛውና ዋነኛው ምክንያት ኢሜጅ ክራፍቲንግ ይባላል። የስነ ልቦና ሊቆች እንደዛ ብለው ይገልጹታል። ናርሲስቶች የመጀመሪያ መልካም ምስል በመፍጠር ረገድ እጅግ በጣም የተካኑ ስለሆኑ ነው። ይህ ምን ማለት ነው? ከተዋወቃችሁ ጊዜ ጀምሮ ለእናንተ በሚያደርጉት ነገር ሙሉ በሙሉ በእምነት እንድትቀርቧችሁ የማድረግ ክህሎት አላቸው። ከዚህ የተነሳ እነሱን ከመጠራጠር ይልቅ ራሳችሁን መጠራጠር እንዲቀላችሁ የማድረግ አስደናቂ ብቃት ያላቸው ናቸው። ሁለተኛው ምክንያት ጋዝ ላይቲንግ ይባላል። ለእናንተ ያላቸውን ፍቅር እናንተ በሌላችሁበት ቦታ ሳይቀር ለሌሎች ያወራሉ። ለእናንተ የሆነ መልካምነት ሲያደርጉ በሰው ፊት ነው የሚያደርጉት። ይህንንም የሚያደርጉበት ምክንያት የሆነ ጊዜ ላይ ድብቅ ጥቃት ደርሶባችሁ ድንገት በሆነ ፍንጭ ከተጠራጠራችሁ ጥርጣሬያችሁ በሌሎች ሰዎች ዘንድ ተቀባይነት እንዳይኖር ለማድረግ የሚጠቀሙበት ዘዴ ነው። ለምሳሌ ያህል ለአንተ እንደዚህ እየሆንልህ፣ አንቺን እንደዚያ እየወደደች በአንቺ ላይ እንዴት እንደዛ አይነት ነገር ታደርጋለች፣ በአንተ ላይ እንዴት እንደዛ አይነት ነገር ያደርጋል ብለህ ታስባለህ? አንተ ያማል እንዴ? አንቺ ያምሻል እንዴ? እያሉ ሌሎች ምስክርነት እየሰጡ ጥርጣሬያቸውን እንዲያጠፉ ቀድሞ የቤት ስራቸውን ጨርሰው ስለሚጠብቁ እውነተኛ ማንነታቸውን መድረስ ውስብስብ ይሆናል። ሶስተኛውና አስደናቂው ባህሪያቸው ትሪያንጉሌሽን ይባላል። በእናንተ ጉዳይ ላይ ሶስተኛ ወገን ገብቶ ከወሳኝ ሰው ጋር እንድትጣሉ የማድረግ የረቀቀ ዘዴ ይጠቀማሉ። ወይም ደግሞ ከሆነ ሰው ጋር እነሱ ቀጥታ ገብተው አያጋጩም። ይልቅ ይህን ተልእኮ የሚሰራ ሰው አዘጋጅተው ይልኩባቸዋል። ከዚያ እናንተ ስትበጣበጡ እነሱ ቁጭ ብሎ በልባቸው ይስቁባቸዋል። ይህ በጣም ትልቅ እርካታ የሚሰጣቸው ነገር ነው። አራተኛው ዘዴያቸው ኢሞሽናል ዊፕናይዜሽን ይሉታል። ናርሲስቶች የስሜታችሁን ሁኔታ በጥንቃቄና ትኩረት ነው የሚከታተሉት። ይህንንም የሚያደርጉበት ዋነኛው ምክንያት በሆነ ነገር የተጎዳችሁበትን ስሜት ለጥቃት ዓላማቸው እንደ ጦር መሳሪያ ለመጠቀም ነው። ያ በውስጣችሁ የተሰማችሁትን መጥፎ ስሜታችሁ እንዲቀጣጠል በማድረግ ራሳችሁን በራሳችሁ እንድታጠቁ ያደርጋሉ። ታዲያ እንደነዚህ አይነት ሰዎችን እውነተኛ ማንነታቸውን ለዓመታት ባታውቁ አይፈረድባችሁም። አሁን ወደ ዋነኛው ጥያቄ እንመለስ። ከናርሲስቶች ራሳችንን መጠበቅ የምንችለው እንዴት ነው? እንዴት ራሳችንን መጠበቅ እንደምንችልም የስነ ልቦና ባለሙያዎች በጣም ግልጽ የሆነ ማብራሪያ ይሰጣሉ። አንደኛው ሴት ክሊር ባውንደሪስ ይሉታል። ግልጽ የሆነ ወሰኖችን ማቋቋም ወይም ገደብ ማበጀት። ትላልቅ የህይወት ዓላማችሁን በተመለከተ ከነሱ ጋር ምንም አይነት ወሬ አለማውራት። ለየትኛውም ነገር ሰፋ ያለ ትንታኔ ከመስጠት ይልቅ አጭር ምላሽ መስጠት የተሻለ እንደሆነ ይመከራል። ሁለተኛው ራሳችሁን የምትጠብቁበት መንገድ ግሬ ሮክ ሜተድ ይባላል። የድንጋይ ዘዴ። ይህ ምን ማለት ነው? ቁጣችሁንም ደስታችሁንም በግልጽ ለነሱ አለማሳየት ነው። ባጭሩ ምንም አይነት ስሜታዊ ምላሽ ለነሱ አለመስጠት ነው። እንደ ድንጋይ ዝም ማለት ነው። ስሜት አልባ መሆን ማለት ነው። ቀደም ብዬ እንደጠቀስኩት ያው አጭርና ቀለል ያሉ ምላሾችን ለነሱ መስጠት፣ ስሜት አለማጋራት፣ ስለ ፍላጎታችሁ አለማውራት፣ የሆነ ስጋት ገብቷችሁ ከሆነ ያ ስጋት እንዳደረባችሁ አለመተንተን፣ አለመናገር፣ ደስታችሁንም ቢሆን ለነሱ አለመግለጽ የተሻለ ዘዴ ተብሎ ይጠቀሳል። ሌላኛው ኢሞሽናል ዲታችመንት ይባላል። የሚሰማችሁን ስሜት በስሜታችሁ ውስጥ አምቀው መያዝ እንጂ ስለ ራሳችሁ ምንም አይነት ነገር ለነሱ አለመግለጽ። ያው ቀደም ተብሎ እንደተገለጸው ሀሳቡ የተያያዘ ነው። ናርሲስቶች ብዙ ጊዜ አይለወጡም። ስለዚህ ራሳችሁን መጠበቅ እንጂ የነሱን ባህሪ ለመቀየር ማስተማር፣ መምከር ባህሪያቸው ጭራሽ እንዲብስባቸው ነው የሚያደርገው። ምናልባት የምክር አገልግሎት ካስፈለጋቸው እነሱ በሽታውን አምነውበት ወደ ስነ ልቦና ባለሙያ ከሄዱ ባለሙያው ብቻ ነው ምክር መስጠት ያለበት ማለት ነው። አራተኛው ሊሚት ሼሪንግ ፐርሰናል ኢንፎርሜሽን፣ የጋራ ምስጢሮችን አለማጋራት። ቀደም ብዬ እንደጠቀስኩት ናርሲስቶች የግል መረጃዎችን እናንተን ለመቆጣጠር ወይም ደግሞ በኋላ ላይ ለጉዳት ዓላማ ይጠቀማሉ። ስለዚህ ደካማ ጎናችሁን በተመለከተ ወይም ደግሞ በጣም ጥብቅ የሆኑ ምስጢሮችን በተመለከተ ለነሱ ምንም ነገር አለመግለጽ የተሻለ ነው። ምስጢር ለነሱ መናገር ማለት የጦር መሳሪያ አሳልፋችሁ እንደመስጠት ይቆጠራል። አምስተኛው ዘዴ ቫሊዴት ዩር አውን ሪያሊቲ
የሚባል ቴክኒክ ነው። ስለ ራሳችሁ እውነታ የተሳሳተ መረጃ ለእነሱ በመስጠት የጥቃት ዕላማቸውን አቅጣጫ ማሳት። ይህ ለእነሱ በጣም ስቃይ መሆን ነው። የማትያዙ የማትጨበጡ መሆን ማለት ነው። ከዚያ ለፍቶ ማግኘት ሲያቅታቸው ይደክማቸውና መጨረሻ ላይ ተስፋ ቆርጦ ይተዋቸዋል። ስድስተኛው ኮንትሮል ዘ ኢንተራክሽን ይሉታል። የግንኙነት መጠንን መቆጣጠር። ከነሱ ጋር በምትገናኙበት ጊዜና ቦታ ራሳችሁ መቅጠር ወይም ራሳችሁ ስትፈልጓቸው ብቻ እነሱን ማግኘት ነው። በተቻለ መጠን አጭር ጊዜ ከነሱ ጋር ማሳለፍ ይመረጣል። የመጨረሻውና ምርጡ አማራጭ ተብሎ የተወሰደው ሰባተኛው አማራጭ ኮንሲደር ዲስታንስ አዝ አ ላስት ሪዞርት ይሉታል። ርቀትን መፍጠር የአካልም ሆነ ስሜታዊ ማለት ፊዚካልና ስሜታዊ ግንኙነት በጣም መቀነስ። ይህ የመጨረሻውና በጣም ብዙ ጊዜ ውጤታማ ተብሎ የሚመረጥ ዘዴ ነው። ታዲያ አንድ ሰው ናርሲሲስቲክ ዲስኦርደር በውስጡ ላይ ሊያድግ የሚችለው እንዴት ነው? ምክንያቱ ኮዙ ምንድን ነው የሚለውን ደግሞ በቀጣዩ ጊዜ የማቀርብላችሁ ይሆናል። ቻናሌን ላይክ እና